እንግዲህ የገና አባት ሳንታ ክላውስ ነው። ሳንታ ማለት በላቲን ቅዱስ ማለት ነው። ሴንት ይባላል በእንግሊዘኛ። ክላውስ ወይም ኒቆላውስ ማለት ነው። ቅዱስ ኒቆላውስ እንደማለት ነው። እሱ የገና አባት ብለው የሚጠሩት ቅዱስ ኒቆላውስ ብዙዎች በደንብ ነገሩን ካለማወቅ የተነሳ የፈረንጆች የምዕራባዊ ብቻ አድርገው የመሳል ጠባይ አለ። ይሄ ግን ስህተት ነው። ቅዱስ ኒቆላውስ በ325 ዓመተ ምህረት በኒቂያ ከተሰበሰቡ 318 ሊቃውንት አንዱ ነው። ቤተክርስቲያን የቅድስና ማዕረግ ሰጥተዋለች። በተለይ የቅዱሳንን ታሪክ በያዘው መጽሐፈ ስንክሳር ታኅሳስ 10 በዓሉ ይከበራል በቤተክርስቲያን። ሜራ የምትባል የግሪክና የተርኪ አካባቢ አሁን በቱርክ ስር የነበረች ሜራ የምትባል አካባቢ የነበረ ነው። ሳንታ ክላውስ ወይም ቅዱስ ኒቆላዎስ ይባላል። እንግዲህ ቅዱስ ኒቆላዎስ በጣም በደግነት የታወቀ ሰው ነው። በጣም ቅዱስ ነው። ለምሳሌ ካደረጋቸው አንዱን እንደው ባጭር ለመናገር ያህል በጣም ሀብታም ነበር አባቱ። እሱ ግን የምንና ህይወት ነበር ቅዱስ ኒቆላዎስ ሲኖር የነበረው እና አንድ ጎረቤቱ በጣም 3 ልጃገረድ ሴቶች የነበሩት አንድ የተቸገረ ሰው ነበረ። ምን አደረገ? እንግዲያውስ ገንዘብ ስላጣው ልጆቼን ወደ ሴተኛ ዳሪነት ማሰማራት አለብኝ ብሎ ይሄን ሲያስብ ቅዱስ ኒቆላዎስ ሰማና ልጆቹ ወደ ኃጢአት ከመግባታቸው በፊት ብሎ ከአባቱ ሀብት ላይ 100 መክሊት ወርቅ በቀራጢት ቋጥሮ ደጁ ላይ ያስቀመጠለትና ያ ሰው ድንገት ሲወጣ ደጁ ላይ የሆነ የተቋጠረ ነገር አለ። ሲከፍተው ወርቅ ነው። ኬት መጣ ይሄ ነገር ብሎ ደስ ብሎት ልጁን ለባል ዳረ። አሁንም ሁለተኛ ልጅ ቀረችው። አሁንም መካከለኛዋ ማለት ነው። አሁንም ቅዱስ ኒቆላዎስ ይሄ ሰው ልጁን ወደ ኃጢአት ሳያስገባ ልጁን እንዲድር ብሎ አባቱ ከሰጠው ሀብት ላይ በከረጢት ቋጥሮ 100 መክሊት ወርቅ ያስቀመጠለት። ሲመጣ አሁንም ወርቅ አገኘ። ይሄ ነገር ተአምር ነው ብሎ እንደገና ልጁን ዳረ። መጨረሻ ላይ ግን ማን ወርቅ በከረጢት ቋጥሮ ቤቴ ድረስ የሚያመጣልኝ እስቲ ልፈልገው ብሎ ተደብቆ ሌሊት ቁጭ ባለበት ሰዓት ለሶስተኛ ልጁ መዳሪያ የሚሆን ደግሞ አሁንም ከአባቱ ሀብት ላይ ኒቆላዎስ በከረጢት ሲያስቀምጥ አገኘው። ምን ነው እንዴት ነው ይሄን ምንም ሳምሰጠኝ ባለው ጊዜ ልጆቹ ወደ ኃጢአት እንዳይሄዱ ከአባቴ ሀብት ላይ ከኔ ከሰጠኝ ላይ ነው እንዳለ የሰጠው ካለው አዘነ፣ አለቀሰ እና ቅድስናው በዚህ ታውቋል። ስለዚህ ብዙ በድረገጽ ላይ የሚጻፉ ዕውቀትን መሰረት ያላደረጉ ቅዱስ ኒቆላዎስ ሌላ አድርገው አጣልሽተው የሚጽፉ ሰዎች አሉ። ይሄ እንግዲህ የዕውቀት ክፍተት ነው እንጂ ቅዱስ ኒቆላዎስ በ318 ሊቃውንት መካከል ነው። ቅዱስም አባት ነውና ስጦታ በመስጠት ስለሚታወቅ ብዙ ጊዜ ምዕራባውያኑ ግን መቀባባት ይችላሉ። ካራክተር የኮካ ማስታወቂያ በምን ጺም አድርገው ይሄን ከለርፉል ስለሚያደርጉት ደግሞ በብዛት ይሄ ደመቅመቅ ያለ ነገር የተመልካቹን ትኩረት ስለሚስብ አማናዊነቱ ይልቅ አርቲፊሻል ነገሩ እየበዛ ነው እንጂ የገና አባት ተብሎ የሚጠራው ቅዱስ ኒቆላዎስ ስጦታ በመስጠት የታወቀ ነው። ለዚህ ነው ከረጢት ተሸክሞ ይስሉታል። በተለይ እነሱ ደግሞ የአዲስ ዓመት ከመሆኑ አንፃር ብዙ ስጦታ የሚሰጣጡበት ዓመት ስለሆነ ከስጦታ ጋር አገናኝተው የሚያደርጉት እንጂ ከልደተ ክርስቶስ ጋር ያው ብዙም ዝምድና የለውም። በእርግጥ የቤተ ክርስቲያን አባት ነው፣ ቅዱስ አባት ነው፣ ስጦታን በመስጠት የታወቀ ነው። ብዙ የቤተ ክርስቲያን ሊቃውንት እና አባ ጊዮርጊስን የመሳሰሉ ስለ ኒቆላዎስ ጽፈዋል። ጥሩ ነው። ደስ የሚል ነገር ነው። በነገራችን ላይ አሁንም በእኛ ሀገር ላይ ይሄ መስጠት ባህላችን ቅድም እንዳለው እነዚህ የጥበብ ሰዎች ወይ ደግሞ ስነ ፍልስፍና የሚመረምሩ ሰዎች ይዘው የሄዱት ስጦታ ነው እና እግረ መንገዳችን እንግዲህ ይሄ በዓል ነውና ከተቸገሩ ሰዎች ጋር እንዲህ አይነት ነገሮችን በመስጠት በመጠየቅ እንደሚያሳልፉ ተስፋ እናደርጋለን። ይሄም የአንድሮሜዳ መልእክት ይሆናል ማለት ነው። ወደ ጥያቄ ስንሄድ ስለ ዛፍ አለ አሁን የሚነገረው የገና ዛፍ ይባላል። ብዙ ጊዜ የገና ዛፍ ምን ፋይዳ አለው? አሁን ከገናው በዓል ጋር የገና ዛፍ ተብሎ ተቀጽላ ሰጥቶት እንዲህ አይነት ነገር አለና ይሄ እንዴት ይቃኛል? እንግዲህ የገና ዛፍ ባህልነቱ የኖርዘርን ዩሮፕ ነው። በተለይ የሰሜን አውሮፓ ባህል ነው። መነሻውም እዛ አካባቢ ነው። እስያ ውስጥ አይደለም፣ አፍሪካ ውስጥ አይደለም፣ አልፎ ተርፎ አውሮፓም ሁሉም ጋርም አይደለም፣ ላቲን አሜሪካም ሰሜን አሜሪካም አይደለም። ባህልነቱ የነበረው ሰሜን አውሮፓ አካባቢ የነበረ ባህል ነው። እነሱ በብዛት የዊንተር ፌስቲቫሎች ነበሯቸው፣ የክረምት ክብረ በዓላት። በተለይ እንደሚታወቀው አሁን የክረምቱ ወቅት አውሮፓ በጣም ፀሐይ የምትናፈቅበት ጊዜ ነው። ፀሐይ አይኖርም።
ሙሉ በሙሉ ማለት ይቻላል ጨለማ ወቅት ነው። ቶሎ ነው የሚመሸው። በጣም ብዙ በረዶ ይወርዳል። ቅጠሉን ሁሉ ያረግፋልና ትንሽ ሄዶ ላየው ሰው ያስደነግጣል። በጣም ከባድ ነው። እኛ ክረምታችን ብዙም ችግር የለውም። እዛ ግን ቶሎ ነው የሚመሸው። በጣም የሚወርደው በረዶ ቅጠሉን ሁሉ ነው የሚያረግፈው። ቶሎ ይጨልማል። አስደንጋጭ ነበረ። እነሱ ምን ያደርጉ ነበር? ይሄ አስፈሪና አስደንጋጭ ጊዜ ሲደርስ በበረዶ ማይረግፉ አረንጓዴነትን ይዘው የሚለመልሙ አንዳንድ አትክልቶች አሉ። ጽድ አሁን ለመቆየት የሚችል ነገር ነው። እነዚህን ቤታቸው ያደርጉ ነበር ክረምት ፌስት እና ይሄ እንግዲህ ቶሎ ፀሐይ እስክትወጣ ድረስ የተስፋ የብርሃን የህይወት ምልክት አድርገው ነበር። ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ ነው። 1000 ዓመት ይቀድማል። በጣም ስር የሰደደ ባህል እንደሆነ መታወቅ አለበት። ከዛ በተለይ ደግሞ የሳቱርናሊያ ምኩራቦቻቸውን በተለይ በአውሮፓ ላይ ብዙ ጣዖታት ይመለኩ ስለነበረ የሳተርን መቅደሳቸውን በእንደዚህ አይነት አረንጓዴ የሆነ ነገር የማስጌጥ ስርዓት ነበራቸው። በተለይ በዚህ ክረምት ወቅት ማለት ነው። ታሳስ በጣም ክረምት ጥር በጣም ከባድ ክረምት ስለሆነ ነው። አሁን ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ እውነታ ነው ማለት ነው። በኋላ ያው ከክርስቶስ ልደት በኋላ በሁለተኛው መቶ ክፍለ ዘመን አካባቢ የነበሩ ክርስቲያኖችና ሊቃውንት ይሄንን ባህል በጣም ይቃወሙ ነበር። ያው በአጠቃላይ አውሮፓ ላይ ዞረው ጣሊያንም ምንም ሲያስተምሩ ይሄንን ነገር ሲያወሩ ማለት ይቃወሙ ነበር። በተለይ ተርቱሊያን የተባለ የነገረ መለኮት ሊቅ አለ። በዚህ በእኛ ጠልጠሉ ስንለዋለን። ምን ይል ነበር? እሱ ደግሞ ይሄን ዛፍ የብርሃን ምልክት ለምን ታደርጉታላችሁ? ራሳችሁ እኮ ብርሃን ናችሁ፣ እንደ ክርስቲያን ብርሃን ናችሁ ለዓለም። ይሄን ለምን የልምላሜ ምልክት ታደርጉታላችሁ? ራሳችሁ እኮ ሰውነታችሁን ከኃጢአት ከጠበቃችሁ በጽድቅ ለመለማችሁ ናችሁ እያለ ያስተምርናቸው ነበረ። እንዲህ ሆኖ እስከ 5ኛው መቶ ክፍለ ዘመን ድረስ ዘልቋል። 5 እና 6ኛው መቶ ክፍለ ዘመን የዛሬ 1500 ዓመት ማለት ነው። ሐሳቡ ደግሞ ተለወጠ። በተለይ በዛ ዘመን የነበሩ ደግሞ የነገረ መለኮት ተመራማሪዎች ክርስቶስ እኮ ሲወለድ እጽዋቱንም ላይ ጭምር ለውጥ አምጥቷል። ለምሳሌ በተአምራት በረዶ ሁሉ ረግፎ ለምልመዋል ይባላል። ለምንድን ነው ማንጠቀመው የሚሉ ደግሞ ሌሎች ሊቃውንት አሁን እኛን አይመለከተንም በርግጥ የኛ ጉዳይ ስላልሆነ ግን የነሱን ክርክር እንዳለ ማቅረብ ብዥታ ማጥራት ስለሚያስፈልግ ነው። ለምሳሌ አሁን ቅዱስ ያሬድ ምን ይላል በክርስቶስ ልደት ላይ? ወጾ ገዳምኒ ፈራዩ አስካለ በረከት፣ የምድረ በዳ እንጨቶች ጌታ በተወለደ ጊዜ የበረከት ፍሬን አፈሩ ይላል። ከኢትዮጵያ ሊቃውንት መጥቀሴ ነው እንጂ ያሬድ ክርክር ውስጥ ነበረ ማለት አይደለም። ምክንያቱም አውሮፓ ነውና በ5-6ኛው መቶ ክፍለ ዘመን የዛሬ 1500 ማለት ነው ክርስቶስ ሲወለድ ይሄን ያህል ተአምር ተከስቷል። እጽዋት ለምልመዋል። ስለዚህ ማንጠቀምበት ምክንያት ምንድነው የሚሉ ደግሞ ሌሎች የነገረ መለኮት ሰዎች ተነሱ፣ ምሁራን ተነሱ። በተለይ ጀርመንና ስላቪክ አካባቢ የነበሩ ይሄን ነበረ ይሉ የነበሩት። እንደውም እንደነሱ አስተሳሰብ የፓጋን ሲምቦልስ ለምሳሌ ከክርስቶስ ልደት በፊት የነበሩ ወይም በኋላ የነበሩ የአረማውያን ለምሳሌ አረማውያን ማለት ጣዖት የሚያመልኩ ማለት ነው። የነሱ ምልክቶች ለምንድነው ተሻሽለው ማይቀርቡት ወደ ክርስትናው መልክ የማይሰጣቸው ለምን እንትንላቸዋለን የሚል ለምሳሌ አሁን ቤተ ምኩራብ የነሱ ወደ ቤተ ክርስቲያን መለወጥ፣ ዞሃል የሚከበረበትን ህዳር 12ን ቀጥታ ወደ ምን መለወጥ ወደ ህዳር 12 የቅዱስ ሚካኤል በዓል ሽፍት ማድረግ ነው። ምክንያቱም እነሱ የመጡት ከጣዖት አምልኮን ወደ ክርስትና የመጡት እንደኛ ከብሉይ ኪዳን ወደ አዲስ ኪዳን አልመጡም። ከዛ 5 6 7 8 ላይ የተነሱት ግን እንደዚህ መለወጥ አለባቸው እንጂ ሙሉ በሙሉ ድምጥ ማጣቸው ይጥፋ እንዴት እንላለን የሚል ክርክር አመጡ። ከነዚህ መካከል የሚጠቀሰው ቦኒፌሴ የሚባል ነው። በ8ኛው መቶ ክፍለ ዘመን ዛፍ እንደዚህ አድርገው በዓል ያከብሩ ስለነበረ የቶር እንጨት ብለው ያመልኩት ነበረ። ተርስዴ ኖርዌይ ነው እና እሱን ቆረጠባቸው አስተምሮ እና የመብረቅ ጣዖትን እንጨት ስላመጣ መብረቅ ይመታዋል ብለው ነበር። የመጣ መብረቅ አልነበረም። በዛ ምክንያት በሱ ቦታ ደግሞ ሌላ እንጨት በቀለ። አሄ ምልክት ነው ብለው ደግሞ ቤት ውስጥ ማስገባት ተጀመረ። ይሄ እንግዲህ እዛው ጀርመንና ስላቪክ አካባቢ የሆነውን ነው። መጨረሻ ወደ 16ኛው መቶ ክፍለ ዘመን ስንመጣ ምን መደረክ ተጀመረ? ይሄ ነገር ቢከለከልም ሰዎች ወደ በድራማ መልክ ማሳየት ጀመሩ። ልደትን ማለት ነው። በመጽሐፍ ቅዱስ ለማያነቡ ሰዎች ስለ ልደት ክንውን ተመልሶ ይሄ ነገር እንትን እየጨመረ መጣ ማለት ነው። በድራማው ምክንያት ምን ማድረግ ጀመሩ? በተለይ ከልደተ ክርስቶስ ዋዜማ የአዳምና የሔዋን በዓል ብለው ማክበር ተጀመረ። መታሰቢያ ማለት ነው። እና ሲያከብሩ
ምን ማድረግ ጀመሩ? እነዚህ እጽዋቶች እኛ አሁን መመሰል ያለብን ወደ ገነት ዛፎች ነው የሚል ደግሞ መጣ ማለት ነው። የገነት ዛፎች ብለን እናስብ። በገነት ውስጥ ዕፀ በለስ አለ፣ የሕይወት ዛፍ አለ። መጽሐፍ ቅዱስ ዘፍጥረት 2 ላይ ያነሳል። ስለዚህ የሕይወት ዛፍ ኢየሱስ ክርስቶስ ነውና እሱን እንትከል፣ አፕል እናንጠልጥልበት። አፕል የዕፀ በለሷ አዳምና ሔዋን የበሉት ደግሞ የቁርባን ደግሞ ምሳሌ ጣፋጭ ነገር ደግሞ ዙሪያው እንደ ለውዝ እንደ ጣፋጭ ብስኩት ማንጠልጠል ተጀመረ ማለት ነው። እንደ 16 ሰብአ ሰገልን የመራውን ኮከብ ለማሰብ ደግሞ ቤተልሔም ኮከብ የሚባለው ላይ ከዛፉ ላይ አድርገው አስጊጠው መጠቀም ጀመሩ። ይሄንን እንግዲህ በ16ኛው መቶ ክፍለ ዘመን ነው። ያም ሆኖ ደግሞ እዛም ሆኖ ይከራከራሉ። ለምሳሌ አንዳንዶቹ ምሁራን ምን ይላሉ? ለኛ የወይን ሐረጋችን ኢየሱስ ክርስቶስ እንጂ ይሄ ዛፍ አይደለም ብለው ደግሞ ሌሎች ሊቃውንት እርስ በርስ እንደዚህ ክርክር ነበረ በአውሮፓው ማለት ነው። ይሄም ጀርመን ስላቪክ አካባቢ ውሱን ቦታዎች ነበረ። በጣም የደመቀው ደግሞ የታወቀው ግን እንግሊዝ ላይ እንኳን ከ1840 በጣም ቅርብ ነው እስከ 1850 ንግስት ቪክቶሪያና ልዑል አልበርት የነበሩበት ዘመን ነው። የጀርመኖችን ባህል ስለምታቅ ልጆቻቸው ምናምን ሰብስበው ትልቅ የገና ዛፍ የሚለውን በአንቆጥቁጠው አከበሩ። ያ ለንደን ኒውስ ላይ ወጣ። ያ መነጋገሪያ ሆነ ሀገር ውስጥ። ከዛ በ2 ዓመቱ ደግሞ አሜሪካ ፎቶአቸው ወጣ። ከዛ ስር እየሰደደ መጣ ማለት ነው። ከጀርመን ተሰደው የሚሄዱ ብዙዎች ደግሞ ወደ ለያዩ ሀገሮች ማስተላለፍ ጀመሩ። ይሄ ነው እንግዲህ በስደተኞች ተስፋፍቷል በጣም ቅርብ ድረስ እና በ1890 አካባቢ ደግሞ ኤዲሰን መብራት የሰራበት ስለሆነ ክሪስማስ ላይት መደረግ ተጀመረ። እንደገና በ1895 ቤተመንግስት አሜሪካ ቤተመንግስት በዘመኑ የነበረው መራሄ መንግስት ትልቅ ዛፍ አድርጎ ክሪስማስ ላይት አድርጎ አከበረ። ከዛ በኋላ ዘመኑ ያው ቴሌቪዥኖች ምኖች የመጡበት ስለሆነ በመላው ዓለም በጥቂት ጊዜ ሊስፋፋና ሊቆጣጠር ችሏል። እንግዲህ ታሪካዊ ዳራ